ዛሬ ዳር 1 ቀን 2018 ዓ.ም በምስራቅ አርሲ ልዩ ቦታው ጸለታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸው ከአካባቢው ጠቅላይ ሚኒስቴሩ በቃል በማዘዝ ድርሰቱን ጻፈው። የሰላም ሚኒስቴርና የኦሮሚያ ፖሊስ አዛዥ አርታዩን ሰሩት። የሃይማኖት ተቋማት ጉባኤና ነቄስ ዳዊት ቆንጆ አድርገው ተወኑት። ከሪፖርቱ ጀርባ ያለው ቅሌትና እውነት ሲጋለጥ የሚከተለውን ይመስላል። የት ሰፈር ሄዳችሁ ነው ማተብ ያስፈታችሁ? አለቃ በላይኛውም በታችኛው ቅያስ አስፈተናል። አሁን የቀረን ታች መንደር ነው። አንተስ የምትለው ነገር አለ? በዚህ በኩል ጨርሻለሁ አለቃ። ጥሩ፣ ሁላችሁም ትሄዱና በታችኛው ሰፈር የቀረውን ሰው ማተብ ታስፈታላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ ቀደም ብለን የምናየው ቪዲዮ በአሩሲ ሀገረ ስብከት አሁንም ምዕመናን እየተፈጨፉ ይገኛሉ ማለት ነው። በትላንትናው ዕለትም 3 ልጆች ተገለዋል ማለት ነው። እጅግ የሚያሳዝን ዜና ነው። በዛውም አያይዘን ደግሞ የሃይማኖት ተቋማት ወደዛ ሉካን ሊኮ ነበሩ። ያ ሉካንም ምንም የኦርቶዶክስ ለብቻ አይደለም ሙስሊሙም ሌላ ቤተ እምነትም እየተገደሉ ነው የሚገኙት። እንዲሁም ደግሞ ሐሳቡን አውግዘናል ስሉ የሚያሳዝን ዜና ይዞ ወጥቷል ማለት ነው። በሁለተኛ መረጃችን እሱም ቪዲዮ የምናየው ይሆናል። ሶስተኛ ቪዲዮአችን የሚሆነው ወንድሞቻችንና እህቶቻችን ማተብ እያስወለቁ ነው በሚለው ልዩ አስተማሪ ድራማ ሰርተዋል ማለት ነው። ቪዲዮን እሱን ማብረን የምናየው ይሆናል። በአራተኛ ቪዲዮአችን የሚሆነው ዋብያዎች ምንድናቸው? ሙስሊሞች ምንድናቸው? የሙስሊም ዓላማ ምንድነው? የዋብያዎች ዓላማ ምንድነው? በሚለው ላይ ወንድማችን ሰፋ ያለው ቪዲዮ ይዞልን መጥቷል ማለት ነው። እጅግ የሚገርም ነገር ነው። ሁላችሁም እስከ መጨረሻው በመከታተል ቪዲዮን ላይክ እና ሼር እያደረጋችሁ ትጀምራላችሁ ማለት ነው። በአራተኛ መረጃችን የሚሆን አያዘ ልደታ ላይ ለምን ክስ ተከፈተ በሚለው ላይ ሰፋ ያለውን ቪዲዮ ይዤላችሁ መጥቻለሁ። አትግደሉን አትጨፍጭፉን ባለ እንዴት ሰው ይከሰሳል? እጅግ የሚያሳዝን ዜና ነው እየሰማን የምንገኘው ማለት ነው። ቪዲዮን አብረን የምናየው ነው። ሁሉንም ቪዲዮ ሰብስቤ ስላመጣችሁ ደግሞ እናንተም ቪዲዮ መገምገማችሁ እንዳትረሱ፣ የገመገማችሁትን ደግሞ ኮሜንት ለማስቀመጣችሁ እንዳትረሱ። እንዲሁም ደግሞ አምስተኛ እና የመጨረሻችን ቪዲዮአችን የሚሆነው ማንም አላማችን ተደራጅተን ዘላቂ ለቤተ ክርስቲያን መፍትሄ ማስገኛት ነው እያለ አንድ ወጣት እየተናገረ ይገኛል ማለት ነው። የሚዲያ ዘመቻ ከጥቅምት 24 ከጥቅምት 30 የቀጠለ እንዲሁም ደግሞ እስከ ሂዳር እንዲሁም ደግሞ ነገሮች እስከሚስተካከሉ ዘላቂ መፍትሄ ቤተ ክርስቲያን እስከምታገኝ ክርስቲያኖች መገደላቸው እንዲቆሙ እንዲሁም ደግሞ ክርስቲያኖችን በነጻነት እንዲኖሩ የሚል ዘመቻ ነው። እንዲሁም ደግሞ ዘመቻውን ሁላችንም መሳተፍ ስላለብን እስከ መጨረሻው ቪዲዮን በመከታተል ላይክ እና ሼር እያደረግን እንጀምራለን ማለት ነው። እንደዚህ አይነት ጠቃሚ ቪዲዮዎችን ነው ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ዛሬ ዳር 1 ቀን 2018 ዓ.ም በምስራቅ አርሲ ልዩ ቦታው ጸለታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸው ከአካባቢው የደረሰ መረጃ ያመለክታል ሲል ማህበረ ቅዱሳን ቲቪ ይህንን ዘግቧል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ሕፃን ጻድቃኔ ሰራዊቱ የተባሉ ኦርቶዶክሳውያን ይገኙበታል ሲል ይህንን ዘግቧል። ስርዓተ ቀብራቸው በጸለታ ቅዱስ ገብርኤል ቤተክርስቲያን ዛሬ ዳር 1 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ ተፈጽሟል ብሏል። መረጃው ሙሉ በሙሉ የማህበረ ቅዱሳን ቲቪ። ዛሬ ህዳር 1 ነው። በምስራቅ አሩሲ አስኮ ወረዳ ውስጥ አንድ ዲያቆን፣ አንድ ሰንበት ተማሪ፣ አንድ የ10 ዓመት ህፃን ልጅ ታርዷል፣ ተገድሏል። ለማን ነው ቤት የምንለው? አባቶቻችን አረ ሰላም አስብሉ፣ ከመንግስት ጋር ተነጋገሩና አረ ሰላም ይሁን ነገሩ። አረ የኦርቶዶክሳውያን ደም እንደ ጉድ እየፈሰሰ ነው። ለማን ቤት እንበል? ለማን እንጩ? አረ ባካችሁ ስሙን፣ አረ ስሙን፣ አረ ስሙን። ዛሬም በምስራቅ አርሲ የኦርቶዶክሳውያን መከራና ስቃይ እንደበዛ ነው። 3 ሰዎች ተገድለዋል። በጣም በሚያሳዝን ሁኔታ ላይ በምስራቅ አርሲ አስኮ ወረዳ ጠለታ ጩፋ ቅዱስ ገብርኤል ቤተክርስቲያን አካባቢ የሚኖሩ ናቸው። ከነኚህ መካከል ላይ አንደኛው ዲያቆን ነው። ዲያቆን ኢዮብ እጅጉ ይባላል። ሁለተኛው ሰንበት ተማሪ ነው። ጥላሁን ቦጋለ ይባል ነበር። ሶስተኛዋ ሴት ነች። የ10 ዓመት ህፃን ልጅ ነች። ጻድቃኔ ሰራዊት ትባላለች። እነኚህ 3ቱ በዛሬው ዕለት ዳር 1 ቀን የተገደሉ ህፃናት ናቸው። ገዳዮቻችን መግደላቸውን ይቀጥላሉ። እኛ ደግሞ ወሬያችንን እያወራን እንቀጥላለን። የቤተ ክርስቲያን አካላት የሆነ ነገር ማለት እስኪችሉ ድረስ በቃ ይብቃ ማለት እስከሚችሉ ድረስ እኛም እንግዲህ የመርዶ ነጋሪ ብቻ ሆነን እንቀራለን ማለት ነው። ያሳዝናል። የት ሰፈር ሄዳችሁ ነው ማተብ ያስፈታችሁ? አለቃ በላይኛውም በታችኛው ቅያስ አስፈተናል። አሁን የቀረን ታች መንደር ነው።
አንተስ ምትለው ነገር አለ? በኔ በኩል ጨርሻለሁ አለቃ። ጥሩ ሁላችሁም ትሄዱና በታችኛው ሰፈር የቀረውን ሰው ማተብ ታስፈታላችሁ። ተግባባን? አለቃ ሂዱና ታንገታቸው ማተቡን ፍቱት። አንተ ማተቡን ፍታ። አንገቱን በለው። ማተባቸውን ፍቱ እያሉ እዛ እየደበደቧቸው ነው። ምን አልክ? እኛ ምን አጠፋን? እኛ ምን በደል? እኛ ክርስቲያኖች ምን አደረግን? በወላዲቷ ተውን። በወላዲቷ ተዋቸው። እንሂድ። እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ጠቅላይ ሚኒስቴሩ በቃል በማዘዝ ድርሰቱን ጻፈው። የሰላም ሚኒስቴርና የኦሮሚያ ፖሊስ አዛዥ አርታዩን ሰሩት። የሃይማኖት ተቋማት ጉባኤና ነቄስ ዳዊት ቆንጆ አድርገው ተወኑት። ከሪፖርቱ ጀርባ ያለው ቅሌትና እውነት ሲጋለጥ የሚከተለውን ይመስላል። ከዛ በፊት ግን ሁላችሁም አካውንታችን እየተዳከመ ነውና ኮፒ ሊንክ ከማድረግ ይህን ቪዲዮ እንድጀምሩት ጠይቃችኋለሁ። እንግዲህ እስካሁን ድረስ የአርሲ ኦርቶዶክሳውያን ወገኖቻችን ግድያ አልቆመም። ባልቆመው ግድያ መካከል ታዲያ የሃይማኖት ተቋማት ጉባኤና የተወሰነ አጣሪ ቡድን ተንደርድረው መጥተው ፍጹም የእውነትነት መሰረት የሌለውን ሪፖርት አሰምተው የበለጠ ልባችንን አደሙት። ከሪፖርቱ ጀርባ ያለው እውነት ግን እንዲህ ነው። ተንደርድረው እንደሄዱበት አይደለም የአርሲ ምድር ነገሮች የጠበቃቸው። ገና ሲደርሱ ከጠቅላይ ሚኒስቴር በተሰጠ አቅጣጫ መሰረት ስትመለሱ በፍጹም የሃይማኖት መሰረትነት የሌለው ጥቃት መሆኑን እንድትዘግቡ ሪፖርታችሁ ይሁን ተብለው ገና ሳያዩ በተሰጣቸው አቅጣጫ ብቻ እንዲመለሱ ተደረጉ። ታዲያ እዛ ደርሰው ብዙ መዟዟር አልተጠበቀባቸውም። ጉዳት ያለባቸውን ቦታዎች በፍጹም ሄደው አላዩአቸውም። ይልቁኑ አንድ አዳራሽ ውስጥ ለሌላ ስብሰባ የተገኙ ሰዎችን አመካክረን ሰማን ብለው ይህንን ሪፖርት ይዘው ተንደርድረው መጡ። ታዲያ ሪፖርቱን ይዘው ሲመጡ ከማቅረባቸው በፊት ያላመናቸው ጠቅላይ ሚኒስቴር ሁለት ተጨማሪ አራሚዎችን ላከ። የኦሮሚያ ፖሊስ አዛዥና የሰላም ሚኒስቴር። ከዛ ወደ ሃይማኖት ተቋማት ጉባኤ ሄደው የታለ ሪፖርቱ አምጡ አሏቸው። ተመለከቱ። ታጣቂ የሚል ጽሑፍ አለበት። ይህንን ታጣቂ የሚል ለምን አደረጋችሁ? በሉ ቀይሩ፣ ፋኖና ሸኔ ብላችሁ ተኩት አሏቸው። ያንን ተክተው አነበቡልን። የሆነው ታሪክ ይሄ ነው። በነገራችሁ ላይ የሃይማኖት ተቋማት ጉባኤን በተመለከተ ተስፋ ከቆረጥንበት ቆይተናል። የኦርቶዶክሳውያን ጥቃት ላይ እየተከታተለ ጥላሸት መቀባት ስራው ነው። ከዝንብ ማር አይጠበቅም። ከዚህ ቀደም በቅበት ኦርቶዶክሳውያን ጉዳይ ያመጣው ሪፖርት ወይም ዳስሽ አጥንቻ አምጥቻ ያለው ጽሑፍ እስካሁን ድረስ ስድባችን ሆኖ መተተኞች እየተባልን የምንሰደብበት ነው። ሌላው ደግሞ እነ ቄስ ዳዊትን በተመለከተ የጠቅላይ ቤተ ክህነት ጡረተኞች ለሆዳቸው ያደሩ መሆናቸው ግልጽ ነው። ከዚህ ቀደም እንዲህ ተደፍተው በቅዱስነታቸው ፊት የተቀበሉትን የአዲስ አበባ ሀገረ ስብከት ህጋዊ የሆነ አካሄድና መዋቅራዊ የሆነ ጥቃትን የተመለከቱ ጉዳዮች ላይ እሰራለሁ ብሎ 1000 ምናምን ሪፖርቶችን ይዞ የጠፈነገና ያንን በልቶ ውጦ ዛሬ ለሆዱ ያደረ መሆኑ ግልጽ ነው። ከነዚህ ሰዎች መካከል አንዱ ቄስ ዳዊት ነው። ስለዚህ በእንደዚህ ያሉ የተዳከሙ ሪፖርቶች የሚቆም ጥያቄና የሚቆም ትግል የለም። አሁንም ድረስ ቅድስት ቤተክርስቲያናችን በዚህ ያህል ደረጃ እየተነካችና እየተወረረች እኛ በእናንተ ሪፖርት ተዳክመን አይ እንዲሆነ ነገሩ ብለን የምንተው አይደለም። ቤተክርስቲያናችን እስክትከበር ድረስ እስከ መጨረሻው ጥግ እንጓዛለን። አደራ ቪዲዮ ስር እየገባችሁ የሌክሶ ኢሞጆ አታስቀምጡ። ያ አካውንቱን በእጅጉ ይጎዳል። ከዛ ይልቅ አትጽፉም፣ ጽሁፍ ጻፉ። ኢሞጆውን ተውት እባካችሁ። ምንም መልእክት ማስተላለፍ እየቻልኩ አይደለም። አካውንታችን እየተጎሳቆለ ነው በየጊዜው የሚገኘው። ኮፒ ሊንክ ከማድረግ ይህንን ቪዲዮ ጀምሩት። የሃይማኖት ተቋማት ጉባኤ አርሲ ምድር ላይ ሄጄ ተጉዤ ደርሼ መጥቻለሁ፣ ሄጄ የሚያየውት ይህንን ነው ብሎ የሃይማኖት መሰረትነት የሌለው ግድያ እያለን ይገኛል። ሲጀምር ይህንን ጥያቄ ልጠይቅ። ልመጣ ነው ብለህ ነግራቸው ቀጠሯ ሲዘህ የተነጠፈ አልጋ፣ የተወለወለ ወንበር፣ የላመ የጣመ ምግብና መጠጥ ተዘጋጅቶ ጠብቆ የትኛውን ሪፖርት ነው የምታጠናክረው? ከፈቱልህ፣
ሲገደሉ ያለውን ቪዲዮ በደንብ አድርገው ይሄ ነው ብለው ገጣጥመው ነገሩ አሳዩ። በሚታይ ነገር ላይ ተመልክተ መተ ነው ይሄንን ሪፖርት ያቀረብከው። እቺ ነገር በነገራችሁ ላይ በደንብ እናቃታለን። ለዚህ ነው እኮ ጠቅላይ ሚኒስቴሩም ሆኑ ከንቲባዎች በተለያየ ጊዜ ተቋማትን ባልተጠበቀ እንግድነት የሚጎበኙት። የሆኑ ተቋማትን ጠቅላይ ሚኒስቴሩ ሊመጣ ነው ከተባሉ እንዴት አድርገው እንደሚያጸዳዱ፣ እንዴት ገጽታ እንደሚገነቡ የታወቀ ነው። የአካባቢው ሹመኞች እኮ ይህንን ሞት ክደውታል። ስለዚህ ምን እንዲያሳዩ ሄደ ነው አሁን ተመቶ የሃይማኖት መሰረትነት የሌለው ግድያ ነው የምትለን? በጣም የሚያስቅ ተቋም ነው በነገራችሁ ላይ ይሄ ተቋም። እርግጥ ያለን እምነት ወርዷል፣ ሞቷል። ከዚህ ቀደም ለማንና ለምን እንደሚሰራ ይህ ተቋም ግራ ገብቶናል ብለን በርካታ ነገሮች አቅርበን ነበር። የሃይማኖት ተቋማት ጉባኤ ሪፖርት በራሱ ሌላ ተጨማሪ ሪፖርት የሚያስፈልገው ምንም የእውነት መሰረትነትን ያልተከተለና ያልያዘ ሐሰት መሆኑን መናገር ወዳል። ለዚህ ደግሞ የተጻፈ በቪዲዮ የተቀረጸ ሳይሆን ያየነው ይበቃል። ሰው ከእስልምና ከወጣ ይገደላል ኡስታዝ? አዎ ይገደላል። በአርሲ የተፈጸመውን ተግባር እንግዲህ አጣራለሁ ብሎ ነበር ብዬ ነገርኳችሁ። የኢትዮጵያ የሃይማኖት ተቋም ጉባኤ እንግዲህ በአሁኑ ወቅት መግለጫ ሰጥቷል። በዚህ መግለጫው ላይ እንግዲህ ወደ አርሲ ይህንን ጉዳይ ለማጣራት ወደ 10 የሚጠጉ ልኡካን ቡድኖች የተላኩ ሲሆን እነዚህም ልኡካን ቡድኖች የመጀመሪያውን ጥናታቸውን ካረጉ በኋላ እንግዲህ መግለጫ ሰጥተዋል። እንዳልኳችሁ እንግዲህ የመጀመሪያ ዙር ጥናት ነው፣ ሙሉ ጥናት አይደለም የተደረገው። በዚህም ጥናት ላይ እንግዲህ እሳቸውም እንደተናገሩት ከሆነ በአርሲ የተፈጸመው ምንም አይነት ሃይማኖትም ሆነ ዘር ተኮር የሆነ ግድያ አይደለም፣ በሃይማኖትና በዘር የተነሳ ግጭት አይደለም፣ በዚህም የተመረጡ ግድያዎች አይደሉም የተደረጉት ብለው እንግዲህ እሳቸው ተናግረዋል ማለት ነው። ጉባኤም እንግዲህ የመጀመሪያ ዙር ጥናቴን አድርጌያለሁ፣ በዚህም እንግዲህ እነዚህ አይነት ውጤቶችን አግኝቻለሁ ብሎ አሳውቋል። አዲስ ነገር ካለ ማሳውቃችሁ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። በአርሲ የደረሰው ጥቃት ሃይማኖታዊ አይደለም ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ በዛሬው ዕለት አስታውቋል። እንደሚታወቀው ከቀናት በፊት የኢትዮጵያ ሃይማኖት ተቋማት ጉባኤም እንግዲህ ልኡክ ቡድን አዘጋጅቶ በአካባቢው ላይ በአካል ተገኝተው እንግዲህ አጣርተው እንዲሁም ደግሞ ሪፖርት ይዘው እንደሚመጡና ሪፖርቱንም ለህዝብ ይፋ እንደሚያደርጉ ተናግረው ነበር። በዛሬው ዕለትም የመጀመሪያ ያለውን ሪፖርት እንግዲህ ይፋ አድርጓል ማለት ነው። በአካባቢው ላይ ተገኝተው እንዲሁም ደግሞ ጥናት የተደረገባቸው አካባቢዎችንም ጭምር ይፋ አድርጓል ማለት ነው። በኦሮሚያ አርሲ፣ በቡና፣ በሲርካ እንዲሁም መርቲና ቁልአቤ የተባሉ አካባቢዎች ላይ ጥልቅ የሆነ ጥናት አድርጌያለሁ ሲልም እንግዲህ ሪፖርቱን አቅርቧል። በሪፖርቱ መሰረትም ምንም አይነት ሃይማኖታዊም ሆነ ፖለቲካዊ ይዘት የለውም ሲልም ሃይማኖት ተቋማቱ አሳውቋል ማለት ነው። በርከት ያሉ ዝርዝር መረጃዎችን ያካተተ ሲሆን ውይይቱና ጥናቱን ያደረገውም ከተጎጂ ቤተሰቦች፣ ከአካባቢው ማህበረሰቦች፣ ከመንግስት ባለስልጣናት እንዲሁም ደግሞ ከተለያዩ አካላት ማጣራት እንዲሁም ደግሞ የተለያዩ ጥናቶችን አድርጌያለሁ ሲልም አብራርቷል ማለት ነው። ኮሚቴውም የመጀመሪያ ደረጃ ሲል በጠራው ሪፖርት ላይም በጉናና በኖኖ ጃዊ ቀበሌ ገበሬ ማህበረሰብ ላይም ሞትና እንዲሁም ደግሞ እገታ እንዲሁም የንብረት መጥፋትን ተመልክቻለሁ እንዲሁም ደግሞ አጣርቻለሁ ሲል በሪፖርቱ ላይ አካቷል። ልኡክ ቡድኑም ተሰባስቧል የተባለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 እንዲሁም ደግሞ ከኢትዮጵያ እስልምና ጉዳዮች ጽሕፈት ቤት እንዲሁም ደግሞ ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤትም 2 በተጨማሪም ደግሞ ከኢትዮጵያ ሃይማኖት ጉባኤም 2 ባለሙያዎች ተካተው በአካባቢው ላይ እንደተሰማሩም ጭምር ተነግሯል። ልኡክ ቡድኑም በአካባቢው ላይ ሲንቀሳቀስ የሰላምና የጸጥታ ስጋት እንዳይገጥመው ከኦሮሚያ ክልል ሰላምና ጸጥታ ቢሮ ጋር በአንድነት እንደተንቀሳቀሰና እንደሰራ ጭምር ይፋ አድርጓል ማለት ነው። በዚህ ጉዳይ ላይ ተጨማሪ አዳዲስ ነገሮችን ይዤላችሁ እመጣለሁ። የፕላስ ምልክቷን የተጫናችሁ ቤተሰቡ ነው። መልካም ቀን። ይህ ቪዲዮ ሰው ለሆነ ሁሉ ይድረስልን። ለሰው ድምጽ መሆን ካለ ነገር ምንም አያጎልብንም እና ብዙ ኦርቶዶክሳውያን በአርሲ እየተገደሉ ነው። ወንድም እህቶቻችን፣ ህፃናት ለመስማት በሚሰቀጥጥ መልኩ እንግዲህ እኛ መስማት የከበደን እነሱ ላይ ተደርጎ ስናይ በጣም ህመም አለውና ሰው ስትሆኑ በቃ ለሰው መድረስ ነው ትልቁ ጎላችሁ መሆን ያለበት። በቃ ከዛ በላይ ምንም የለም። ለነዚህ በግፍ ስለተገደሉ ወንድም እህቶቻችን እንግዲህ ሁላችንም ድምጽ ልንሆን ይገባል። በተለይ ቲክቶከሮች ከእናንተ ምንም የሚያጎለው ነገር የለም። ሰው ሆናችሁ መቆም ስላለባችሁ ብቻ ይሄን ማድረግ አለባችሁና ከልባችን ህመም ተሰምቶናል። ሁላችንም እግዚአብሔር በቃችሁ እንዲለን ተንበርክከን እንጸልይ። ለኦርቶዶክሳውያን ለቤተሰቦቻቸው እንግዲህ መጽናናትን እንመኛለን። በጣም ህመም ያለው ነገር ነው። እግዚአብሔር እንግዲህ በቃችሁ ይበለን። ሁላችንም ድምጽ ልንሆን ይገባል። ሰላማችሁ ይብዛል። ዛሬም በአርሲ እየተገደሉ ላሉ ኦርቶዶክሳውያን ድምጽ ስንሆን ኦርቶዶክስ ስለሆንም ብቻ አይደለም። እርግጥ ኦርቶዶክሳውያን ግን ደግሞ ሰውም ስለሆንን የሰው ልጅ በዚህ ምድር ሲኖር በማንነቱ፣ በብሔሩ፣ በሃይማኖቱ በተለየ መንገድ ጥቃት ሊደርስበት አይገባም። የሰው ልጅ አንተ እንዲህ ነህ እንዲህ ስለሆንክ መኖር አይገባህም ተብሎ አንድ ህይወቱ ሊነጠቅ አይገባም። ዛሬም ድረስ አርሲ ላይ ኦርቶዶክሳውያን እየሞቱ በአንገታቸው ማህተብ ያላቸው ኦርቶዶክሳውያን ዛሬም ድረስ ተገደሉ። እነሱስ ለሃይማኖታቸው ታማኝ መሆናቸውን አሳይተዋል። የሰማዕትነትን አክሊል ተቀብለዋል። ይብላኝ ለኛ። ዛሬ የወጣው መግለጫ ላይ አቡነ ያሬድ አርሲ ላይ እየተከሰተ ያለው ነገር በጣም ቀላል ነው ብለዋል። በጣም በሚያስቅ ሁኔታ ላይ ዛሬ ሰፊ የሀገረ ስብከቱ ላይ 3 ልኡካን ተወካዮች ከቅዱስ ሲኖዶስ ተመድበው ሄደው ነበረ።
እዛ የደረገው ውይይት ላይ ያነሱት ሀሳብ አንደኛውና በጣም በዋነኝነት የተነሳው ሀሳብ አንደኛ ነገር አቡነ ያሬድ ሀገረ ስብከታችን ላይ ስለማይመጡ አንፈልጋቸውም፣ ሊያጽናኑንም አልቻሉም። ጭራሽ ደግሞ አደጋው ተከስቷል እባካችሁ ድረሱልን ብለን ስንደውላቸው አደጋው ቀላል ነው ብለው ስልክ ይዘጉብናል ያሉት። እንደምትመለከቱት ቲክቫን የዘገበው አቡነ ያሬድ አርሲ ላይ የሚፈጸመውን ጉዳትና ጉዳይ ቀላል ነው ብሎ ነው ያለፉት። የኦርቶዶክሳውያን መከራ፣ የኦርቶዶክሳውያን ግድያ ለአቡነ ያሬድ ቀላል ነው። ያሳዝናል። የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። የእናንተ እዚህ ሚዲያ ላይ መብዛትና መጮህ እናንተም እውነተኛ ሊያደርጋችሁ በፍጹም አይችልም። ምክንያቱም ታርጋችሁ መዋሸት እንደሆነ መምህራችሁ እያስተማረ ነው። ሁለተኛ ነገር እዚህ ላይ መታችሁ ቪዲዮ ውሸት ነው የተቆረጠ የተቀጠለ ነው አላችሁ። ይሄ ግን እናንተን አራጅ እንዳልሆናችሁ ሊገልጽልን አይችልም። ምክንያቱም እንዲህ እያላችሁ ስለምታስተምሩ ክርስቲያኖችን ማረድ ነው። ይሄው ጂሃድ ማለት ምንድነው ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። ጥያቄ ያለኝ እኔ ለምሳሌ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱኛ እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አድርገን ሊሆን ይችላል። ይህ ቪዲዮ ኤአይ ነው እንዳትሉኝ እፈራለሁ። ሌላኛው ነገር ከህዝበ ክርስቲያኑ ጋር በሰላም መኖር የሚፈልግ የሙስሊም ክፍል እንዳለ ሁሉ ክርስቲያንን ለመጨረስና ከሀገሪቱ ለማጥፋት የሚንቀሳቀስ የአሸባሪዎች መፍለቂያ የሆነ ቡድን እንዳለ ያው መምህራችሁ ይናገራል። አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። የዋሃብያ መስመር አይቀጥልም። እንደኛ ዋሃብያ ካልሆነ ካፊር ነው፣ እሱም መግደል ይበቃል። ሙባህ ደም ምን ማለት ነው? ይሄ ሙባህ ነው ደሙ፣ እሱ ቢገደል ምንም ችግር የለም። ይሄ ቃዒዳ ይዘው ነው ዋሃብያዎች በየትኛውም ሀገር ሲጨፈጭፉ ሲገሉ የምናያቸው ማለት ነው። በተለያየ ሀገር በሶሪያ፣ በሊቢያ፣ በኢራቅ በዛ እስኪ እኔ ታሪካቸው መግደል አይደል በየቦታው የሚገለው ማለት ዋሃብያ አይደለም። አሁንም ቢሆን ክርስቲያን ወገኖቻችን ነቅተዋል። አሁንም ንቁ። አህሉ ሱና ወል ጀማዓ ባጠቃላይ ልትነቁ ይገባል። አሁንም በድጋሚ ማለት ነው። አታጭበርብሩ። ዋሃብያዎች ሲነቃባችሁ አታጭበርብሩ። እህት ወንድሞች አሁንም ከዋሃብያ አስተምሮት ልትቆጠቡና ጥንቃቄ ልታደርጉ ይገባል እላለሁኝ። እንዲሁም ህዝበ ክርስቲያኑ ማወቅ ያለባችሁ ነገር ሁሉንም ሙስሊም ገዳይ ነው እያለን አይደለም። ሊገድላችሁ እያሴረ ያለ ቡድን አለ። ንቁ፣ ተጠንቀቁ። ራሳችሁን፣ ሀገራችሁን፣ ቤተክርስቲያናችሁን ጠብቁ። ምንም አያደርጉንም እያላችሁ ዝም ብላችሁ አትታረዱ። ምክንያቱም አራጅ እንደሆኑ የራሳቸው እምነት ተከታይ እንዲያለ ይነግራል። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ሁሉ ሳይቀመጥ ነው። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን ምድር ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትል እኮ ሞተናል። እኛ በህይወት የለንም እኮ በህይወት ያለ መስዋዕት ነው ሙስሊም የለንም። ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለ የሚባል ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው። በውስጥ እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ ወንድ ናቸው እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማን ነኝ? ይሄ የተጻፈ ነገር ነው። የምትቀይሯቸው መሪ እጉር የሆነውን ቄስን ደፋላለን። ከዛ በኋላ ብቻ እንትቀራለን፣ ታጨበጭባለህ። ሲጀመር እኔ ከዲኔ ከሃይማኖት የመች ወጥቼ አውቃለሁ። ግባና የድሮ ቪዲዮ ነው። ምድረ ሌባ ቆሻሻ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለም በሙሉ እገልልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው የምሆንበት። ጠብቅ። ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ የምሰባብረው ይሄ 44 ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እንኳን ለአንተ ህዝበ ክርስቲያን ይቅርና ለራሳቸው እምነት ተከታይ ለራሱ የሚያሰጉ ሰዎችና የሃይማኖት ክፍል ናቸው ጽንፍ ይዘው የሚዋጉ። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ምንድነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። የቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ህዝበ ክርስቲያኑ ላይ ጦርነት የሚያውጁ እነዚህ ናቸው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን እስከ ዳር እንነሳበት። የቁም ሬሳ ናቸው። ምንም ይሁን የክርስትናን ሃይማኖት የሚያሸማቅቅ ነገር ከተነገረ አላሁ አክበር እንላለን። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው መውረድ
እንዲሁም አንድ የሚታወቁበት ነገር ቢሆን መካድና መዋሸት ነው። ወጥተው ተነጋግረው በየቴሌግራሙ በየግሩፑ እያወሩ በሚዲያው ላይ ማጮህ ማሰራጨት ነው፣ ውሸት ነው ብሎ መናገር ነው። ሁለተኛ ነገር ያያዘ ልደታ ቪዲዮ ሰርተ ነበረ፣ ለምን እንዳጠፋው አልገባኝም። ወይ መጀመሪያ ለመስራት ነው፣ ከሰሩ በኋላ ደግሞ ወጥቶ ይቅርታ መጠየቅ ለምን አስፈለገ? ማንን እንደተናገረን እኮ እኛ እናውቃለን። ይሄ ቪዲዮ ውሸት ነው ስላሉ የነሱ አራጅነትም ውሸት ነው ማለት አይደለም። ስለዚህ የነሱ እዚህ ሚዲያ ላይ መጥቶ መጮህና ወሬውን ማራገብ እነሱ እውነተኛ ሊያደርጋቸው አይችልም። ዓለም ሁሉ ተገልብጦ እነሱ አራጅ አይደሉም ቢል ብቻዬን ቆሜ እነሱ አራጅ እንደሆኑ በማስረጃ ያሳያሉ። ከቁርአናቸውም እንዴ አሸባሪዎች አላሁ አክበር እያሉ ሰው የሚያርዱት ለምን ይመስላችኋል? ሱራ 9 ማለት ነው የንስሐ ምዕራፍ ላይ ሱራ 9 አያ 5 ላይ እንደዚህ ይላል ብላችሁ የተከበሩ ወሮችን ባለቁ ጊዜ እሺ አጋሪዎችን ባገኛችኋቸው ስፍራ ግደሏቸው አለ። ያጋሩ ባላ ላይ ያጋሩ ባላ ሌላ አምላክ ያመለኩ ማለት ነው በትርጉሙ። ባገኛችኋቸው ስፍራ ምን በሏቸው? ግደሏቸው። ይሄን ያየ ታዲያ ሰው ይጠይቅልን ታዲያ ይሄን ካላደረክ ደግሞ ከተገባ ስለዚህ መግደል አለብን። እንዲሁም በባለፈው ቪዲዮ ላይ ወጣችሁ ለህግ ይቅረቡልን ብላችሁ ትናገሩ እንዳንተ አይነት መምህር እንግዲህ እነዚህ ሰዎች ምን ብለው ድራማ ሰሩ? የብልግናቸው ብልግና ማለት ነው። ይሄ ሰውዬ ክርስቲያኖችን እረዱ ብሎ ኢትዮጵያ ላይ እያዘዘ ነው ብለው ፕሮፓጋንዳ እየሰሩ ነው። የባስ ችግርና ሰላምን እየነሱ ነው በሀገራችን ላይ ባይዌ ይሄን መሰሎቹ መታሰር አለባቸው። ሀገራችን ላይ ህግ አለ ከተባለ መጠየቅ አለባቸው። ለምን የብልግና ነው? ወጣ ለህግ ይቅረቡልን ይቅርታ ይጠየቁ አለ። በአንተ አንደበት እኮ አያብርም። አንተ እኮ ግደሉ ስትል የነበርክ ሰው ነህ። እስቲ አስታውስ። ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ፣ ከእስልምና ወጥቶ ደግሞ እድል ይሰጠዋል። ለሶስት ቀን እድል ይሰጠዋል እንድናዝም ማለት ነው፣ እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ኦኬ ይገደላል። ሰላም ያልሆነን ከእስልምና የወጣ ሰው እንዲያደርገ ግደል ብለህ ስታውጅ የነበርክ ሰው አሁን ተገልብጠ ለህግ ይቅረቡልን ስትል ማፈር ነበረብ። ማንም ውሸት የተናገረ ሰው የለም። እዚህ ጋራስ የሀገሪቱ ህግ ቢፈቅድልኝ አንተን እስከ መጋደል ነበር የሚሄደው በአንተ ጉዳይ ላይ ማለት ነው። እኔ ብቻዬን ሰው ከጎን ሰው አልፈልግም። ወይ እኔ እኖራለሁ ወይ አንተ ትኖራለህ። ሙስሊም ከተራበ ክርስቲያን ወይ አይሁድን ወይንም ደግሞ ከእስልምና ወጣን አርዶ መብላት ተፈቅዶለታል። ራሱ ይሄ ኡስታዝ ከኔ ጋር ከዚህ በፊት ባደረግናቸው ምልልሶች ላይ መብላት እንደሚቻል አርዶ ያመነበትን ላሰምራችሁ። ልክ አንድ ሰው ሊሞት ተደረሰ፣ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ተደረሰ፣ ያን የሱስ ጋር መንገድ ላይ ካገኘ ያንን በልቶ ሚድን ከሆነ ይቻላል ያሉ ለማውጣት ነው። ስለዚህ ጌታችን በመጽሐፍ ቅዱስ እንደተናገረው ዘቦ እዝነ ሰሚዐ ለይስማ፣ ጆሮ ያለው መስማትን ይስማ። ንስሐ ሰዎች ስሙና ተጠንቀቁ፣ ራሳችሁን ጠብቁ። ሁሉን ሙስሊም አያካትትም፣ ግን ከእንደነዚህ አይነት ሰዎች ራቁ። ሁለተኛው ነገር በክርስቲያኖች አማካኝነት የተነሳና የተቀሰቀሰ ጦርነት በዓለም ላይ የለም። ካልደረሱብን ማንም የደረሰባቸው ሰው የለም። ግን ከደረሱብን በእነሱ መግደል ጽድቅ ከሆነ እኛ ራሳችንን ስንከላከል ጽድቅ የማይሆንበት ምክንያት የለም። ተከባብረን ብንኖር ጥሩ አይሆንም ብለህ ከመጣ ግን በመጣበት መንገድ ትመለሳለህ ነው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉ አዳርሱት። አዲስ አበባ ሙስሊም ወጣቶች ማህበር ያያዘ ልደታ በመባል የሚታወቀው ግለሰብ በፌዴራል ፖሊስ ለህግ እንዲ እኔ የምለው ውዶቼ እንዴት ናችሁ? እኔ ደህና ነኝ። አንዳንድ ግርም የሚሉ ነገሮች አሉና አንዳንድ ሰልፊሽ ሰዎች የኛ እፉ ነው የእናንተን ሲሆን እናቦካለን እንጋግራለን የሚሉ ሰዎች በጣም ያስቆኛልና ፌስቡኩም ቲክታኩም ሳይሆን ስለ ያያ ብቻ ነው የሚያወራው። ያያ ደግሞ እኔ እንጃ በዚህ ልክ የዋሸውና በዚህ ልክ እነሱ እንደሚያወሩት ያደረገው ነገር አለ ብዬ ውስጥ የማመን ስላቀተው ትንሽ ነገር ልናገር መጣሁ። ጥያቄም ስላለኝ ነው። ቀና ልብ ያላቸው የተዋህዶ ልጆች ይችን ቪዲዮዬን ሼር ኮፒ ሊንክ አድርጉልኝ። ቪዲዮቼ ቫይራል ያወጡም አካውንቴም የመጨረሻ ዋርኒንግ ላይ ነው። ፕሊዝ ኮፒ ሊንክ አድርጉልኝ። ወደ ጉዳይ ስገባ ያያ ከአንደበቱ እንዲህ ነው እንዲያ ነው ብሎ ስለ እስልምና የተሳደበው ጦርነት ቀስቃሽ እናንተ እንደምታወሩትም የተናገረው ነገር አለ ብዬ አላምንም። እንግዲህ እንዲህ በምን አንግል እንደተረዳችሁት አላቅም። ልጁ ቪዲዮን አጥፍቶ ይቅርታም ጠይቋል። በዚህ ልክ አክብሯችኋልና ሲቀጥል በዚህ ልክ ለህግ ቅረብ ለምናምን የሚያስብለው ነገር ሰራ ብዬ አላምንም። ኡስታዙ ስለ እንስሳም ስለ ሰውም አውርተዋል። ጥያቄ ደግሞ ጅሃድ የሚባል የለም እንዴ በእናንተ ውስጥ? በእስልምና አስተምሮ ጅሃድ አለ የለም? ሲሄን መልሱልኝ። እኔ ስለማላቅ ነው። ግን አንዳንድ ሰዎች እንዲህ ከማውቃቸውም ከቅርብ ሰዎች ጅሃድ እንዳለ ስሰማ ስለነበረ ነው። በእርግጥ ነው ቁርአን አንብቤ አላውቅም። ካለ አስተምሮቱ ምንድን ነው የሚለው ብላችሁ አስተምሮቱን ልታስረዱ ነው የሚገባው። ሰውን ማሳደዱ አግባብ ነው ብዬ አላስብም። ከራሱ የተናገረው ነገር የለም። ስለዚህ ኡስታዛችሁን ከምን አንግል ተናገሩ ብላችሁ መመርመር ሲጋባችሁ ሰውን ማሳደዱ አግባብ ነው ብዬ አላስብም። ሲቀጥል ዚስ ኢትዮጵያን የኢትዮጵያ ህግ አላት። እግዚአብሔር ይመስገን አረረም መረረም ህግ አለን የምንመራበት። እንደው ሌላ ቦታ ብንሆን ግን እኮ አልቆልን ነበር። በእውነት እባብ ልቡን አይቶ እግር ነሳ ይባላል። እኔ ወዳችኋለሁ፣ ማንንም አልጠላም። ግን በዚህ ልክ ሰውን ማሳደድ ያስተዛዝባልና ልጁ ወጥቶም አክብሮ ይቅርታም ጠይቋችኋልና በዚህ ልክ የእሱን ፎቶ እየለጣጠፋችሁ ልጁን ማሳደዱ አግባብ ነው ብዬ ስለማላምን ነው። አስተምሮታችሁ
ፍቅር ከሆነ የሚያስተምረው የኛ አስተምሮ እንደዚህ ፍቅር ነው፣ ስለዚህ ይሄ የተሳሳተ ነገር ነው ብላችሁ ልታስተምሩን ነው የሚገባው። እኛ ክርስቲያኖች ነን፣ እንወዳችኋለን። ተባረኩ። የተወደዳችሁ ኦርቶዶክሳውያን እባካችሁን በዚህ ዘመን የሄደ የመጣው በሚሰጠን አጀንዳ አንወሰድ። ዘማሪ ቴዎድሮስም ይሁን ቀሲስ ታጋይ መልእክተኛው ስነም ይሁን የሃይማኖት ተቋማት ጉባኤ በዚህ ሰዓት ለኛ አጀንዳችን ናቸው ብዬ አላስብም። ምክንያቱም የያዝነው ሌላ ትልቅ አጀንዳ አለን። እንደራጅ፣ እንምከር፣ ባንድ ወደ መፍትሄው እንጓዝ። ይህ ካልሆነ በየጊዜው አዲስ አጀንዳ እየተሰጠን አጀንዳችንን እየለቀቅን በቃ መፍትሄ የሌለው ትውልዱን እንቀጥላለን። ስለዚህ መፍትሄ ያለው ትውልድ እንድንሆን አጀንዳ ባለመቀበል እንተባበር። Please be a voice for the voiceless Ethiopian Christians. They are being targeted and killed in Ethiopia. የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሞቱትን ነፍስ ይማርልን፣ ያሉትን ደግሞ በቤተ ክርስቲያን ጸንቶ የክብሩ ቀዳሾች የመንግስቱ ወራሾች እንዲሆን የእግዚአብሔር መልካም ፈቃዱ ይሁን እያልኳችሁ ያጃ ዘልደታ ምን የሚያጠፋ ነገር የለም። ለቤተ ክርስቲያን ሁሌ ድምጽ የሚሆን ወንድማችን ነው። እናም ደግሞ መታሰርም የለበትም። ሲጀመር እንዴት ይታሰራል? ቤተ ክርስቲያን ቪዲዮውን ካያችሁ እኔም ደግሞ ከዚህ በፊት ቪዲዮ ለሪያክት አድርጌያለሁ፣ ገብታችሁ ማየት ትችላላችሁ። ከ3 ቀን በፊት ለእናንተ አጋርቼ ነበር ማለት ነው። ቪዲዮ ላይ ያለው ሙስሊም አገዳደሉን አሳምሩ ካፊሩ ላይ አገዳደሉን በጣም ስለት አድርጋችሁ አገዳደሉን አሳምሩ በሚለው ላይ እሱም ሪያክት አድርጓል ማለት ነው። አትግደሉን ባለ ነው የምንታሰረው። እኛ እየገባን አይደለም እኮ እዚህ ሶሻል ሚዲያ ላይም ደግሞ አጀንዳችን መቀየር የለብንም ማለት ነው። ቤተክርስቲያን እስከመጨረሻ መብት እስከምታገኝ ድረስ ሁላችንም ኮንተንት ክሬተሮች ቪዲዮ አንድረሰ እንደውም ደግሞ ተመልካቾችም እስከመጨረሻ ቪዲዮውን በመከታተል ሐሳባችሁን ኮሜንት ላይ እየጻፋችሁ ለቤተ ክርስቲያን ሁላችንም ድምጽ መሆን ይገባናል ማለት ነው። ጉዳይ መቃወም አለብን ማለት ነው ኦርቶዶክሳውያን። እንዲሁም ደግሞ ሁላችንም ተባብረን የሚዲያውን ዘመቻ ማስቀጠል አለብን ማለት ነው። ታዲያ የሚፖስተውን ቪዲዮዎች ሁላችሁም የሁሉንም የኦርቶዶክሳውያን ድምጽ ከፍ ለዓለም ማድረግ አለባችሁ ማለት ነው። ኮሜንት እየጻፋችሁ ሼር እያደረጋችሁ ላይክ እያደረጋችሁ ማለት ነው። የኔንም ቻናል ደግሞ በዚህ አጋጣሚ ሰብስክራይብ እንድታደርጉ በሉሉ እግዚአብሔር ስም አሳስባለሁ ማለት ነው። እንደዚህ አይነት ጠቃሚ ቪዲዮዎችን ወቅታዊ ጉዳይ እናመጣላችሁ። ቻናሉ ስለሚጠቅማችሁ ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።